አንጻር ነው ይሄ ሊወሰን የሚችለው። ልስማሽ እስኪ መቀጠል ትችያለሽ። በእኔም በፉም በአብርሃምም በአንቺም ህይወት የተፈጠረው ነገር ምንድን ነው? ፈተና ነው። እኛ ያው ሰው ድርጊቱን ፈጻሚ ነው፣ ፈጣሪ ደግሞ ሀሳቢ ነው። ምልልሽ ፈልጊ ነው ወርቅ የተወደደው በእሳት ተፈትኖ ነው እና የኔን ህይወት ያው ያጠነክረዋል ብዬ ነበር እስካሁን እየገፋውበት የነበረው። ስለዚህ ነገራቶች ደግሞ እንዳላሰብኩት ሆነ። የኔም ህይወት ተበጥብጦ የእናንተም ህይወት መበጥበጥ የለበትም እና ሞባይሌን ከሱ እቀበለዋለሁ። ቆይ ካሜራ ማንጋ ነው እና ሞባይሎች ላይ ያለውን ፋይል እያንዳንዱ አሳይሽ እና በቃ ልብሽን ከፍተሽ ከሆነ እግዚአብሔርን ምንም የሚያስኬድሽ ነገር የለም፣ ከዚህ የሚያስወጣሽ ነገር የለም። እና እኔ ደግሞ ሰው እንዲህ ስላለኝ ምናምን አይደለም አሁን እያስተረኳቸው ያለሁት። አሁን እኔ ሰው አይደለም ያኖረኝ፣ በሰውም ወሬ አይደለም የምኖረው። አንቺ አሁን ለምሳሌ እኔ ይሄ ልብስ አላማረብሽም ስላልኩሽ አንቺ ስለወደድሽው አትለብሽም ማለት አይደለም። ወደሽዋል፣ አንቺ ትለብሽዋለሽ እንጂ እኔ አውልቂው ስላልኩሽ አታውልቂውም። እያንዳንዱ ነገር ሰው ባለሽ አታደርግም ልልሽ ፈልጌ ነው። እና እኔም ሰው ስላለኝ ሳይሆን መታረቅ አለባችሁ። በቃ እስካሁን ያደረግኩት ነገር ሊመስልሽም ላይመስልሽም ይችላል፣ ለምክንያት ነው። ሰው ከመጠን በላይ ወይ ራሱን በሰው እያስጠላ ይሆን